ውድ እህቶችና ወንድሞቼ እንደምን ሰንብታችኋል? ከረጅም ጊዜ በፊት ኢትዮጵያን ሬኔሳንስ ወይንም ደግሞ ኢትዮጵያ ተሃድሶ በሚል አርዕስት በተከታታይ የዩቲዩብ ቻናል አዘጋጅ ነበረ። እንግዲህ ለሶስት ዓመት ያህል በተከታታይ ካዘጋጀውና የተወሰኑ አዳማጮችን ካገኘው በኋላ በዛው ልቀጥል አልቻልኩም። አንደኛ የአዳማጩ ቁጥር በጣም አነስተኛ ስለነበረ እና በዛ መልክ መቀጠል በጣም አስቸጋሪ ነው። ሁለተኛ ደግሞ ያው ብዙ ጽሁፎችን አቀርባለሁ። ሁለቱንም አጣምሮ ማቅረብ በጣም አስቸጋሪ ነው እና ለሁለቱም አትኩሮ መስጠት ማለት ከፍተኛ ጊዜን የሚጠይቅ ነው። በሶስተኛ ደረጃ እንግዲህ የራሴ ስራ አለኝ። እንደነዚህ አይነት ነገሮች ሲሰሩ ለምሳሌ ጽሁፍ ሲጻፍ በዩቲዩብ ቻናል ኢትዮጵያን የሚመለከት ነገር ብቻ ሳይሆን የዓለምንም ሁኔታ የሚመለከት ነገር በሚቀርብበት ጊዜን የሚጠይቅ የራስን ህይወት እስከተወሰነ ደረጃ ድረስ የሚያቃውስ ነው እና ፕሮፌሽናሊ በሆነ መልክ ማቅረብ አይቻልም። እንደምታውቁት ያው እንደምናውቀው ለአንድ ሀገር የሚደረግ ትግል ፕሮፌሽናሊቲን ይጠይቃል። እንግዲህ ፕሮፌሽናሊቲ ሲባል ምንድነው እሱ? ነገሮችን በደንብ አዘጋጅቶ ማቅረብ፣ አዳማጩ በዛ ላይ አትኩሮት ሰጥቶ ያንን በደንብ መገንዘብ የሀገራችን ሁኔታ በእንደዚህ መልክ ነው ወይ የሚታየው? በእርግጥ የሚታዩ ነገሮች አሉ፣ እናያለን። የፖለቲካ፣ ኢኮኖሚ፣ የማህበራዊ ቀውሶች ግን እነዚህ ምክንያቶቻቸው ምንድነው? ለምንድነው በዚህ መልክ የሚገለጹት? ለምንድነው ሰላም የምናጣው? በኢትዮጵያ ምድር ሰዎች አሉ አይደለም ወይ ማሰብ የሚችሉ ማለቴ ነው። እና እነዚህ ጥያቄዎች መነሳት ያለባቸው ግን መነሳት ብዙውን ጊዜ አይነሱም። ችግሮቹ ይታያሉ። ለቀውሶቹ ምክንያት የሆኑ ነገሮች ምንድን ናቸው የሚለው ብዙ ጊዜ ተብላልቶ አይቀርብም። ያው እንግዲህ ቀውስ በአንድ ሀገር ውስጥ የፖለቲካ፣ ኢኮኖሚ፣ የማህበራዊ ቀውስ የሚፈጠረው በሰዎች አማካኝነት ነው። በተለይም ደግሞ ስልጣን የያዙና ፖሊሲ አውጪዎች ናቸው ቀውሱን ፈጣሪዎች። እና ለምንድነው እነዚህ ሰዎች እንደዚህ አይነት ቀውስ የሚፈጥሩት? ለምንድነው አንድ ማህበረሰብ፣ አንድ ህብረተሰብ በተረጋጋ ሁኔታ እንዳይኖር የማያስፈልጉ ሁኔታዎችን የሚፈጥሩት ብሎ የሚጠይቅ የለም። እንግዲህ ስልጣን ላይ የሚወጣ ሰው የተማረ ያወቀ የአገሩን እና የህዝቡን ችግር የሚረዳ መስሎ ነው የሚታየን። እና ስልጣን ላይ የሚወጣው ደግሞ ዝም ብሎ ስልጣን ላይ ለመውጣት እና ለመታየት ሳይሆን ያሉትን ችግሮች ተረድቶ ቀስ በቀስ ስርዓት ባለው መልክ ለመቅረፍ መሞከር ማለት ነው። እና የፖለቲከኞችም ኃላፊነት ይሄ ነው። እና ነገሩን በዚህ መልክ እንዳንጠይቅ ብዙ ጊዜ እንገደዳለን እና ምክንያቶቻቸውንም ለማወቅ ብዙ ጊዜ ይሄን ያህልም ጭንቀት ውስጥ አንገባም። ብቻ አንድ ሰው ወይንም ሁለት ሰው ወይንም ሶስት ሰዎች የሚፈቱት ይመስለናል። ወይንም ደግሞ ነገሩ በሙሉ በእነሱ ላይ ብቻ የተጫነና ከበስተጀርባው አለ አይደል ሌሎች ኃይሎች እንደሌሉ ተደርጎ ነው እንትን የሚታየው። እና ይሄ በሀገራችን ብቻ ያለ ችግር ሳይሆን በብዙ የሶስተኛው ዓለም አገሮች ውስጥ ያለ ችግር ነው። ስልጣን ላይ የሚወጡ በራሳቸው ዓለም ውስጥ የሚኖሩ እንጂ የህዝብ ተቆርቋሪ በመሆን ችግሮችን ቀስ በቀስ ስርዓት ባለው መልክ ለመፍታት የሚፈልጉ አይደሉም። ሌላው እንግዲህ ምንድነው እሱ? ጠለቅ ያለ እውቀት ያስፈልጋል። እና አንድ ሰው ብቻውን የሚፈታው ሳይሆን በተቋም ደረጃ ቀስ በቀስ እያለ የሚፈታ ጉዳይ ነው። ስልጣን ላይ የሚወጡት ደግሞ በቂ ግንዛቤ ያላቸው ከረጅም ጊዜ ጀምሮ ዝግጅት ያደረጉና የአገርና የህዝብ ችግር ያገባኛል እና በዚህ መልክ መፈታት አለው ብለው በእምነት የሚታገሉ ሰዎች መሆን አለባቸው። ችግሩ ግን ስልጣን ላይ የሚወጡት ሰዎች ይሄንን አይነት
ዝግጅት ሳያደርጉ ዝም ብሎ ብቻ በተለያዩ አጋጣሚዎች ስልጣን ላይ የመውጣት እድል ያገኛሉ። እና እንግዲህ የሚነሳው መረብሮች እከሌ እንደዚህ አድርጓል እከሌ እንደዚህ አላደረገም እያልን ነው። እና ከበስተጀርባ ያለውን ምክንያት እና ለምን እነዚህ ሰዎች በእንደዚህ አይነት ሁኔታ ችግሮችን እየፈጠሩ ይሄዳሉ እና ለምንድነው የማይሆን ፖሊሲ ተግባራዊ እያደረጉ ህዝባችንን የሚያስጉሩት እያል አንጠይቅም ለማለት ነው። እና ወደ ዋናው አርዕስት ልምጣና እንግዲህ ቀደም ብዬ በተከታታይ ኢትዮጵያን ተሃድሶ በሚመለከት እና የጭንቅላት ተሃድሶ በጣም አስፈላጊ እንደሆነ እና ሁሉ ነገር በጭንቅላት እንደሚሰራ አይደለም ጭንቅላታችን በትክክል ማሰብ የማይችል ከሆነ በራሳችን ዓለም ውስጥ የምንኖር ከሆነ በተለይም ደግሞ ንቃተ ህሊና የሚባለው ነገር አለ። እና ንቃተ ህሊና ማለት ምንድነው? እሱ ከራሴ ባሻገር የህዝብ ጉዳይ የሀገር ጉዳይ የተከታታዩ ህዝብ ጉዳይ ወይም ትውልድ ጉዳይ ያገባኛል ማለት ነው። እና ስለዚህ በዚህ መልክ መታገል አለብኝ እና ከራሴ ባሻገር የህዝብ ችግር ቆርቁሮኝ አለኝታ በመሆን ችግሮችን ስርዓት ባለው መልክ መፍታት አለብኝ ብሎ የሚነሳ መሆን አለበት። እንግዲህ ኮንሺየስነስ ወይንም ደግሞ አወርነስ እንለዋለን። እና ይሄ ከረጅም ጊዜ ጀምሮ ዴቨሎፕ ያደረገ ግን የተረሳ ነገር ነው። እና ስልጣን ላይ የሚወጡ ሰዎች ስልጣን ላይ ለመውጣት እንጂ ይሄንን ነገር ከሰውነታቸው ከጭንቅላታቸው ጋር በማዋሃድ አይደለም። እና ይሄንን በሚመለከት በፖድካስትም ሆነ በዩቲዩብ ቻናል በተደጋጋሚ አቅርቤያለሁ። እና እንግዲህ በዛው መልክ ልቀጥል ያልቻልኩበትን ምክንያት ዘርዝሬያለሁ። እና በመካከሉም ደግሞ የሀገራችን ችግር በጣም እየተወሳሰበ እየተደራረበ የመጣበትን ሁኔታ እንመለከታለን። እና እንደምናውቀው ወደ 27 ዓመት ያህል ህወሓት ወይም ወያኔ የሚባል አገዛዝ ስልጣን ላይ ወጥቶ ብዙ ምስቅልቅል ሁኔታዎችን እንደፈጠረ እናውቃለን። የጎሳ ፌዴራሊዝም የሚባለውን ፈጥሮ የማያስፈልግ ውዝግብ ውስጥ ከቶናል። ከዛ በኋላ እንግዲህ የኢኮኖሚክ ፖሊሲ አውጥቶ የህዝባችንን ችግር የማይፈታ ማለት ነው በውጭ ኃይሎች የተጻፈ እና የተደነገገ ይሄንን ማድረግ አለብህ ተብሎ ተግባራዊ የሆነ ያ ደግሞ ኢኮኖሚክ ፖሊሲ የሚባለው ነገር በመሰረቱ የህዝብን ችግር ሊፈታ የማይችል እና ሀገራችንን ወደ አንድ እርምጃ የማያራምድ የህዝብ ችግር ስንል ደግሞ ምንድነው? እሱ በተለይም መሰረታዊ ፍላጎቶች የሚባሉ ነገሮች አሉ። እና የሰው ልጅ ለመኖር የግዴታ መብላት አለበት፣ ንጹህ ማግኘት አለበት፣ የጤንነት ጉዳይ የሚንከባከቡ በየአካባቢው ክሊኒኮች መኖር አለባቸው። ትምህርት ቤቶች ለልጆቹ ማስተማሪያ የሚሆኑ መገንባት አለበት። እና እነዚህ ነገሮች መሰረታዊ ነገሮች ናቸው። እና እነዚህ ነገሮች ሲሟሉ ነው የሰው ልጅ ማሰብ የሚችለው መስራት የሚችለው በተለይም ፕሮዳክቲቭ የሆኑ ስራዎችን መስራት የሚሰራው። ግን ይሄ ከመሆኑ ይልቅ የህዝብን መሰረታዊ ችግሮች የማይፈቱ መሰረታዊ ፍላጎቶች የማያሟሉ ነገሮች ተግባራዊ እንደሆኑ እናያለን። ለምሳሌ ትላልቅ ሆቴል ቤቶችን መስራት የማያስፈልጉ አለ አይደለም ለቱሪስቶች ተብሎ የሚሰሩ ነገሮች እና አሁን ደግሞ በመካከሉ በአፍሪካ ውስጥ ተወዳዳሪነት የሌለው የአይሮፕላን ጣቢያ ይሰራል። እና ሰፊው ህዝባችን በተለይም ከ80 እስከ 90 በመቶ የሚሆነው በድህነት ዓለም ውስጥ ይኖራል። መሰረታዊ ፍላጎቶችን የማግኘት ኃይሉ በጣም የመነመነ ነው። የዋጋ ውድነት ወይም የኑሮ ውድነት አንገሽግሾታል። ይሄ ሁኔታ እያለ በዓለም በአፍሪካ ደረጃ ትልቁና ተወዳዳሪ የሌለው የአውሮፕላን ጣቢያ ይሰራል ተብሎ ያው በዝግጅት ላይ ነው። እና ነገሩ ሁሉ ተጀምሯል ይመስለኛል። እና እንግዲህ ስልጣን ላይ ያለው አገዛዝ በራሱ ዓለም የሚኖር እንጂ ወይንም ደግሞ አብረው ያሉት የህዝብን ጉዳይ ቀስ በቀስ ከታች ወደ ላይ መፍታት እንዳለባቸው የተገነዘቡ አይደሉም። እና ያለው ችግር ይሄ ነው። እና አብይ አህመድ የሚባለው ስልጣን ላይ ከወጣ እንግዲህ ከዛሬ 8 ዓመት ጊዜ ጀምሮ ተግባራዊ የሚያደርጋቸው ነገሮች በሙሉ የህዝብን
ችግር የህዝብን ጥያቄዎች የሚመለከቱ አይደሉም እና ትላልቅ ፓርኮች ይሰራል። በዛው መልክ ወያኔ ይሰራ የነበረውን እና በዛው መልክ ነው የቀጠለበት እንጂ የህዝባችን ችግር መፍታት አለብን። ቀስ በቀስ የሚኖርበትን አካባቢ ማሳመር አለብን። አፎርዴብል ቤቶችን ማዘጋጀት አለብን። ይሄ ደግሞ ዝም ብሎ የሚታዩ ነገሮች ሳይሆኑ ዘላቂነት ያላቸውና ሰው ሰብሰብ ብሎ ሊኖርበት የሚችልበት ሁኔታ እና በዝቅተኛ ደረጃ የሚሰሩ ትላልቅ ፎቆች ያልሆኑ እና ሁሉንም የህብረተሰብ ክፍል የሚመለከቱ ቤቶች መስራት አለባቸው። ግን ይሄ ከመሆኑ ይልቅ ምንድነው እሱ የተያዘው ልታይ እና በጣም ጥቂቱን የህብረተሰብ ክፍል ብቻ የሚጠቅም የውጭ ጎብኚዎች ሲመጡ ወይንም ደግሞ ከጠቅላይ ሚኒስትሩ ጋራ ግንኙነት ያላቸው ሲመጡ እነሱን ለማሳየት እና እነሱን ለመጋበዣ የሚደረጉ ድርጊቶች እንጂ ህዝባችንን የሚመለከቱ አይደሉም። እና እንግዲህ ይሄ የሚያረጋግጠው ምንድነው እሱ ስልጣን ላይ ያሉት የቱን ያህል ዝቅተኛ የሆነ ንቃተ ህሊና ወይንም ደግሞ ምንም አይነት ንቃተ ህሊና እንደሌላቸው ነው የሚያረጋግጠው። እና ከዚህ ስንነሳ ባለፉት 8 ዓመታት የሀገራችን ሁኔታ በጣም እየተወሳሰበ ነው የመጣው። ከዚህ ባሻገር እንግዲህ ደግሞ በተለይም በአማራው ክልል የሚካሄደው ጦርነት አማራውን ወይንም እንዳለ አጠፋዋለሁ ወይንም ደግሞ ዝም ብሎ እንዲቀመጥ አይደለም እና ምክንያቱ ግልጽ አይደለም እና ያንን አካባቢ ጠቅልሎ በራስ አገዛዝ ውስጥ ለማምጣት ይሁን ወይንም ደግሞ ምክንያቱ በፍጹም አይታወቅም። እና ክልሎች የራሳቸው እንትን አለ ምንድነው እሱ ሶሻል እና ባህላዊ የሆኑ ታሪካዊ የሆኑ አወቃቀሮች አሏቸው እና እነዚህን ነገሮች የግዴታ ግንዛቤ ውስጥ ማስገባት ያስፈልጋል። እና አንድ አገዛዝ ስልጣን ላይ ወጥቶ እነዚህን ኃይሎች የግዴታ መደምሰስ አለብኝ ወይንም ደግሞ እነሱን ማፈናቀል አለብኝ እነሱን አፈናቅዬ ሌላ ብሄረሰብ አምጥቼ እዛ ላይ ማስፈር አለብኝ ብሎ ቢነሳ ከፍተኛ የሆነ የባህል ቀውስ ነው የሚፈጥረው። ከፍተኛ የሆነ ማህበራዊ ውዝግብ ነው የሚፈጥረው። እና ሌላው እንግዲህ ምንድነው በሰዎች ጭንቅላት ላይ ሳይኮሎጂካል ሜካፕ ላይ የሚፈጠረው ቀውስ በጣም ከፍተኛ ነው ማለት ነው። እና ተፈጥሯልም ደግሞ ይሄ ሁኔታ እና ለምን አንድ አገዛዝ በንዴት በቁጭት ተነስቶ በአማራው ላይ እንደዚህ አይነት ጦርነት ያካሂዳል? ምክንያቱም ምንድነው እሱ እና ኢትዮጵያ ውስጥ የሚኖሩ የተለያዩ ብሄረሰቦች እንዳሉ እናውቃለን። እና ማስፈልግ ትረካ ፈጥሮ ከተጨባጭ ሁኔታዎች ጋር የማይጓዝ በሚገባ የማይረጋገጥ ነገር እና ወይንም ደግሞ ይሄ አማራው ብሄረሰብ እንዳለ ጨቋኝ ተደርጎ በመወሰድ በዛ ላይ ርብርቦች ማድረግ በጣም አስቸጋሪና በቀላሉ ሊገለጽ የማይችል ነገር ነው። እና አንዳንድ ሰዎች ወይንም ደግሞ ከአንዳንድ ብሄረሰብ የወጡ የማያስፈልግ ውዝግብ እየፈጠሩ በመሰሩ የሚሰሩት ለውጭ ኃይሎች ነው ማለት ነው። እና እንደሚታወቀው የውጭ ኃይሎች ተልእኳቸው ምንድነው እሱ አላማቸው ምንድነው እሱ እንደ ኢትዮጵያ ያለ ሀገር በውዝግብ ዓለም ውስጥ እንድትኖር ማድረግ ነው። እና የራሷ ህዝብ በስነ ስርዓት ተደላድሎ ሊገነባ እንዳይችል እና ሁልጊዜ እየተጨነቀ በጦርነት ዓለም ውስጥ ተይዞ መኖር አለበት። እና አላማቸው ይሄ ነው። እና ይሄ ትላንትና የተጀመረ ሳይሆን ባለፉት 200 ዓመታት የተደረገ በተለይም ደግሞ ባለፉት 70 እና 80 ዓመታት ብሄር ተኮር እና ሃይማኖት ተኮር ተደርጎ አንዱን ከሌላው በማጋጨት አንድ ህብረተሰብ ረጋ ብሎ እንዳይኖር የራሱን ባህል የራሱን ታሪክ የራሱን ኢኮኖሚክ አውታሮች እንዳይገነባ ለማድረግ የታሰበ ነው። በዚህም መልክ ነው እንግዲህ የዓለም ፖለቲካ የሚካሄደው። እና በአጭሩ ምንድነው እሱ ወያኔ ተግባራዊ ሲያደርግ የነበረው ምንድነው ሰዎች ኃይሎችን ተልእኮ ነው እንጂ የኢትዮጵያን ህዝብ ፍላጎት ለማሟላት አልነበረም። በተለይም ደግሞ ወክሏሉ የሚለውንም ብሄረሰብ ፍላጎት ያሟላ አይደለም። እንደምናየው በትግራይ ክልል ከፍተኛ የሆነ
ቀውስ እንዳለ በጦርነት መንፈስ ውስጥ እንዳለ እና መሰረታዊ ፍላጎቶቹ እንዳልተሟሉ ነፃነቱም እንደተገፈፈ እናያለን እና በጣም ጥቂት የሆኑ ኃይሎች 50 ዓመት ያህል በጦርነት መንፈስ ውስጥ ተይዘው ህዝባችን እንወክለዋለን የሚሉትን ብሔረሰብ ከፍተኛ ጭንቀት ውስጥ እንደከተቱት እናያለን። በሌላ በኩል ደግሞ የሚያሳዝነው ነገር በዛ አካባቢ የነቁ ኃይሎች በመፈጠር ወጣ በማለትና ይህንን አይነቱን አስቸጋሪ ኃይል ህወሓት ወያኔ የሚባለውን በጣም ጥቂት ኃይሎችን እንዴት አድርገው ለመዋጋትና ለማስወገድ እንዳልቻሉ በጣም እንቆቅልሽ ነገር ነው እና በአጠቃላይ ስታይ እነዚህ ሰዎች በራሳቸው ዓለም ውስጥ የሚኖሩ ናቸው ማለት ነው። እንግዲህ ትግሬ ልዩ አይነት ፍጡር እንደሆነ እና በዚህ አይነት መንፈስ እየተደሰቱ የሚኖሩ ይመስላቸዋል። ይሄ ደግሞ በፍጹም የህብረተሰብን ህግንና የተፈጥሮን ህግ ጋር የሚጣጣም ሳይሆን የሚቀናቀን ነው ማለት ነው እና እያንዳንዱ ክልል በራሱ ዓለም ውስጥ የሚኖር አይደለም፣ በራሱ ህልም ውስጥ የሚኖር አይደለም። ከሌላው ጋራ ሲገናኝ ሲቀላቀል እና በተለያዩ የኢኮኖሚ ማህበራዊ እና የባህል ግንኙነቶች ሲፈጥር በዛ አማካይነት ነው የማሰብ ኃይሉም ሊዳብርና አዳዲስ ነገሮች ሊፈጥር የሚችለው እና ይሄ በዓለም ውስጥ የነበረ የህብረተሰብ ሂደትና ስልጣኔም በዚህ መልክ ብቻ ነው ሊመጣ የቻለው እና ዋናው ነገር ምንድነው እሱ ሁላችንም በእንደዚህ አይነት ውስጥ መንፈስ ውስጥ ስለገባን እና የፖለቲካ ትግል የሚባለውም ነገር በዚህ ላይ አትኩሮት ስለተሰጠው ህዝባችን የሚፈልጋቸው ነገሮች እንዳይሰሩ ተደርጓል ማለት ነው እና በመጀመሪያ ደረጃ እንግዲህ የኢኮኖሚ ጥያቄ መሰረታዊ ጥያቄ ነው እና አንድን ህዝብ እንደ ህዝብ የሚያሰኘው በልቶ ሲኖር ሰርቶ ገንዘብ ሲያገኝና በራሱ ጥረት ግረት ራሱን ችሎ ሲኖር እና ልጆች ወልዶ ተዋልዶ ማሳደግና ማስተማር ሲችል እና እነዚህ ነገሮች ናቸው። ሌሎች እንግዲህ ከዚህ ጋር የተያዙ ነገሮች አሉ። ቀደም ብዬ ያነሳሁት እና የጤንነት ጉዳይ፣ የንጹህ ውሃ ጉዳይ፣ ንጹህ ውሃ የማግኘት ጉዳይ እና በጠቅላላው እንደ ሰው ልጅ የመኖር መብቶች እነዚህ ነገሮች ተግባራዊ መሆን አለባቸው እና ይሄ በሌለበት ሁኔታ ውስ ስለ ፖለቲካ ማውራት አይቻልም። የፖለቲካ ዓላማውም መሰረታዊ ሀሳቡም እዚህ ላይ ነውና ብዙ ጊዜ በከፍተኛ ደረጃ ግንዛቤ ውስጥ ያላገኘው ምንድነው እሱ ፖለቲካ የሚለው ኮንሴፕት ወይንም ጽንሰ ሀሳብ ምንድነው እሱ የጥቂቶች መሳሪያ ጥቂቶች ራሳቸውን የሚያሳዩበት ነው ወይንም ደግሞ ህዝባዊነት ባህሪ ያለው መሳሪያ ነውና አንድን ህዝብ ነፃ የሚያወጣው ራሱን እንዲችል የሚያደርገው ከዛ ባሻገር ደግሞ ሀገርን መገንቢያ ማለት ምንድነው አንድ ህዝብ ራሱ እንዲችል ማድረግ ማለት ነው እና ሀገር የሚገነባው ለህዝብ ተብሎ ነው እና ከዚህ ውጭ የለም እና ስለ ኢትዮጵያ በምናወራበት ጊዜ እና ኢትዮጵያን እና ህዝባችንን ማያያዝ አለብን እና ኢትዮጵያ መገንባት አለባት ሲባል ለህዝቡ ተብሎ ነው የሚገነባው ማለት ነው እና ይሄ ስርዓት ባለው መልክ መገንባት አለበት እና በአጭሩ ምንድነው እሱ የፖለቲካ መሰረታዊ ሀሳብ ይሄ ነው። ፖለቲካ ወደ መጨቆኛነት ዝም ብሎ ወደ ትረካነት እና ህብረተሰብን ወደ ማዘበራረቂያነት የሚለወጥ ከሆነ ፖለቲካ አይደለም እና የፖለቲካ ፈላስፋዎችም ስለ ፖለቲካ አጽናነስ ሲጀምሩ ሀሳቡን ሲያፈልቁ ፖለቲካ የግዴታ ከአመጽ ባህሪው እንዲላቀቅ ምክንያቱም በጊዜው ምንድነው እሱ ስልጣን ላይ የነበሩት በጦርነት መንፈስ ውስጥ እየሰከሩ ስለነበረ ህዝቡን ማተረማመስ እና በስነ ስርዓት ተቀምጦ ስራውን እንዳይሰራ ማድረግ ነበር እና የተለያዩ ኃይሎች ስልጣን ሽኩቻ በማድረግ አስቸጋሪ ሁኔታዎችን ስለፈጠሩ ይህንን የተመለከቱ ፈላስፋዎች ይሄ ነገር እንዴት ሊሆን ይችላል? ለምንድነው እነዚህ ሰዎች ተቀምጠው በስነ ስርዓት ህዝባቸውን ህብረተሰባቸውን የማያስተዳድሩት በማለት ነው ፖለቲካ የሚለውን አለ አይደለም ሳይንሳዊና ፍልስፍናዊ መሰረት በመስጠት ማዳበር የቻሉት እና እንግዲህ ከ2500 ዓመት ጀምሮ ቀስ በቀስ እየዳበረ የመጣና በ17ኛው ክፍለ ዘመን ያው ልዩ መልክ የያዘ ግን በመሰረቱ ምንድነው እሱ ፖለቲካ የአንድ ግለሰብ ወይንም የጥቂት
የጥቂት ሰዎች መሳሪያ እንዳልሆነና ህዝባዊ ባህሪ እንዳለው ከዚህም ባሻገር ደግሞ አገርን መገንቢያ መሳሪያ እንደሆነ በደንብ በሚገባ የተጻፈ ነው እና በቲዮሪ ደረጃ የተቀመጠ ነው። ልክ ሌሎች ነገሮችን ሙያዎችን ለመስራት አለ አይደለም ታንጂብል የሆኑ ነገሮች የሚጨበጡ ነገሮች መመሪያ እንዳለ ሁሉ ፖለቲካም የራሱ መመሪያ አለው። ካለ መመሪያ የሚሰራ ነገር ምንም ነገር የለም ማለት ነው። ለዚህ ነው እንግዲህ ዘ ሩል ኦፍ ሎው ብለን ይህ ሁልጊዜ የምንለፈልፈው እና ቀደም ብለውም ፈላስፋዎች የግዴታ አንድ ግለሰብ ብቻውን በአንድ ህብረተሰብ ውስጥ የሚደነግግበት መብት እንዲኖረው አይፈቀድም ብለው የታገሉለት እና ዘ ሩል ኦፍ ሎው ሲባል እንግዲህ ደግሞ ምንድነው እሱ ያው የተለያየ የስራ ክፍፍል ኖሮ በፖሊሲ ነገሮችን በሚመለከት ህዝብን የሚመለከቱ ነገሮችን የግዴታ በውይይት በክርክርና ሳይንሳዊ በሆነ መልክ መፍታት ማለት ነው እና ለዚህ ነው ዘ ሩል ኦፍ ሎው ቀደም ብሎ መሰረተ ሀሳቡ የተጸነሰው። በእርግጥ እንግዲህ በዓለም አቀፍ ደረጃም ሲጣስ እናያለን። ግለሰቦች እየተነሱ እንደፈለጋቸው የሚያደርጉበት ወይንም ደግሞ ይህንን ሽፋን አድርገው ሌሎች ሀገሮችን የሚወሩበት ሁኔታ አለ እና ይህም ማለት ሰለጠኑ በሚባሉ ሀገሮችም ውስጥ ይሄ ዘ ሩል ኦፍ ሎው ሙሉ በሙሉ ተግባራዊ እንዳልሆነም እንመለከታለን። በእርግጥ ሰላማዊ ሰልፍ አለ፣ ራስን መግለጽ አለ እስከተወሰነ ደረጃ ድረስ በየ4 ዓመቱ ምርጫ ይደረጋል። ግን ከበስተጀርባው ምን ነገሮች እንደሚካሄዱ በጥናትና በክትትል እስካልተደረሰበት ድረስ ሙሉ በሙሉ ዘ ሩል ኦፍ ሎው ተግባራዊ መሆኑን አለመሆኑን ለማወቅ በጣም አስቸጋሪ ነው እና በአጭሩ ወደ ሀገራችን ሁኔታ ስንመጣ ምንድነው እሱ የግዴታ የፖለቲካን ትርጉም እስካልተረዳን ድረስ እና ንቃተ ህሊናችን እስካልዳበረ ድረስ እና ያው እንግዲህ ባለፉት 50 ዓመታት ከአብዮቱ ፈነዳ ከተባለበት ጊዜ ጀምሮ እስካሁን ድረስ ያለው ተከታታይ ቀውስ የሚያወዛግበን እንደ ሰው ለመኖር ያለመቻል። በእርግጥ ውጪ ያለነው ተደላድለን እንኖራለን፣ ተምረናልም፣ ራሳችንን ለመግለጽ እንችላለን እስከወሰነ ደረጃ ድረስ። ግን ወደ ሀገራችን ስንመጣ ከ50 ዓመት የአብዮት ፍንዳታ በኋላ የደረስንበት ሁኔታ ምንድነው? እሱ ምን አግኝተናል እና ለምንድነው ይሄ ሁኔታ የሚፈጠረው? ለምንድነው እንደ ሰው ልጅ በተለይም ኢትዮጵያ የረጅም ጊዜ ታሪክ አላት ብለን የምናስብ ከሆነ ትክክልም ነው እና የ3000 ዓመት ታሪክ ያላት እና ብዙ ነገሮች የተፈጠሩባት እንደ ግዕዝ ፊደል ከዛ የአማርኛ ቋንቋ መዳበር በሰዋስው መልክ መቀረጽና በጠቅላላው ደግሞ ወደ ከ90 በላይ የሚሆነው ህዝባችን መነጋገሪያ ቋንቋ መግባቢያ ቋንቋ ማድረጉ የሃይማኖት ጉዳይ ከዚህ ጋር ተያይዞ እንግዲህ ልዩ ልዩ ባህላዊ ነገሮች፣ ሙዚቃ ነክ ነገሮች እና የምግብ አሰራሮች እነዚህ ሁሉ መዳበርን የሚያሳዩት ምንድነው እሱ የስልጣኔ ምልክቶች ናቸው እና አንድም ህብረተሰብ በዚህ መልክ ነው ቀስ በቀስ ከአንድ ደረጃ ወደ ሌላ ደረጃ የሚሸጋገርበት እና ይሄንን ያህል ነገሮች ያዳበረ ማህበረሰብ እንዴትስ በምን መልክ ነው በጥቂቶች እየተገዛ እየተጨቆነ እየተከረባበተ ሊኖር የሚችለው እና እንዴትስ በዚህ መልክ ይሄ ሁኔታ ሊቀጥል ይችላል ብለን እስካሁን የጠየቅንበት ጊዜ የለም። ግን ሁልጊዜ አንዳንድ ግለሰቦች ሲወጡ በእነሱ ላይ ርብርቦች እናደርጋለን። በሌላ በኩል ደግሞ እነዚህ ግለሰቦች ብቻቸውን አለ አይደለም ከበስተጀርባቸው ሰዎች እንደሌሉ ወይንም ደግሞ ከበስተጀርባቸው ያሉ ሰዎች ለምንድነው ጥያቄ የማያቀርቡት? ለምንድነው ቻሌንጅ የሚያደርጉት? እንግዲህ ሚኒስትሮች አሉ፣ ፓርላሜንት አለ፣ ፍርድ ቤት አለ። እነዚህ ነገሮች ዝም ብለው የተቀመጡ ሳይሆን የግዴታ ስልጣን ላይ ያለውን የገዢ መደብ መቆጣጠሪያ መሳሪያዎች ናቸው እና አንድ ግለሰብ ወይንም ሁለት ጥቂት ሰዎች ተነስተው እንደፈለጉ የሚጨፈርበት ሁኔታ መኖር የለበትም እና ይሄ ከሆነ ምንድነው እሱ በዲስፖተር አገዛዝ ማለት ነው፣ በማዕከለኛው ክፍለ ዘመን ያለን ነው የሚያስመስለን ማለት ነው እና ይሄ በአፄ ኃይለ ሥላሴ ጊዜም ያልታየ ጉዳይ ነው እና
እንደፈለጋቸው የሚያደርጉ አልነበሩም። በእርግጥ ቢያደርጉም እንኳን ሲስተማቲክ በሆነ መልክ ነው። አሁን ያለንበት ሁኔታ ግን ፈሩን የለቀቀ አለ አይደለም። እና ምን አይነት ሰው ስልጣን ላይ ሊወጣ እንደቻለ እንዴት ተሳርጎ በኢትዮጵያ ሕዝብ ላይ እንደዚህ አይነት መጨማለቅ ሊያሳይ ይችላል እና ምክንያቱ ምንድን ነው? እና ደግሞ ተልእኮ በሙሉ የውጭ ኃይሎች እንደሆኑ ያው በእርግጥ እንትን እያሳየን ነው እና ሀገራችንን ያው በከፍተኛ ቀውስ ውስጥ ከተዋታል። የባህል ቀውስ እናያለን። የኢኮኖሚ ቀውስ ያው በግልጽ የሚታይ ነገር ነው። ህዝቡ በድህነት ዓለም ውስጥ ያለ ነው እና ሌላው እንግዲህ ጦርነት ነው። እነዚህ ነገሮች በአንድ ሰው አማካይነት ተግባራዊ ሲሆኑ ዝም ብሎ መመልከት ራሱ ከፍተኛ የታሪክ ወንጀል ነው ማለት ነው እና ለምንድን ነው በአካባቢው ያሉ ሰዎች ቻሌንጅ የማያደርጉት? እና ይሄ ነገር መቆም አለበት እና በቃ ከእንግዲህ ወዲያ በዚህ ልትቀጥል አትችልም እና ብለው ማስወገድ ሁሉ መቻል አለባቸው እና የሚያሳዝነው ግን ይህንን ነገር ልክ እንደ ትክክል ነው ብለን የተቀበልንበት ሁኔታ ተፈጥሯል ማለት ነው እና በጣም የሚያሳዝን ነው። ባጭሩ ለማለት የምፈልገው ምንድነው እሱ ፖለቲካን አይደለም አሁን እስካሁን ድረስ በተረዳነው መልክ መረዳት የለብንም እና በተለይም ደግሞ የሚያሳዝነው ባለፉት 7 እና 8 ዓመታት በፌስቡክ አማካይነት በዩቲዩብ ቻናል አማካይነት ዝም ብለው ዝብርቅርቅ ሁኔታዎች ይፈጠራሉ እና ይሄ ማለት ምንድነው ሲስተማቲክ የሆነ የፖለቲካል ትንተና አይሰጥም ወይንም ደግሞ በአንድ ግለሰብ ላይ ያተኮረ ብቻ ነው። እነዚህ ነገሮች አለ አይደለም ከውጭ ኃይሎች ጋር ትስስር እንዳላቸው በግልጽ አይቀመጥም እና ሌላው እንግዲህ ምንድነው እሱ ያው በታሪክ ውስጥ ደጋግሜም በጽሁፌም ለማሳየት እንደሞከርኩት በአንድ ሀገር ውስጥ መሰረታዊ ለውጥ የፖለቲካ ለውጥ ኢኮኖሚክ ለውጥ ሊመጣ የሚችለው በነቁ ምሁራን አማካይነት ነው፣ በግፊት አማካይነት ነው እና ስልጣን ላይ ያሉ ሆን ብለው በራሳቸው ተነሳሽነት ይሄ ነገር መሆን አለበት ብለው የሚያደርጉት ነገር የለም እና ካደረጉት ደግሞ ከራሳቸው ኤጎ በመነሳት የውጭ ኃይሎችን ተልእኮ ለማሟላት እንጂ የህዝብን ፍላጎት ቀስ በቀስ ደረጃ በደረጃ ስነ ስርዓት ባለው መልክ ተግባራዊ ለማድረግ አይደለም እና ስለዚህ ፖለቲካ የሚለው ኮንሴፕት አለ አይደለም ሰፋ ባለ መልክ መመልከት ያለብን ጉዳይ ነው እና እንደፈለጋቸው ግለሰቦች እየተነሱ አለ አይደለም ይህንን ወይም ያንን ነገር የሚያወሩበት መሆን የለበትም እና በጥናት ላይ የተመረኮዘ መሆን አለበት እና ፖለቲካ ህዝባዊ መሆኑን መረዳት እንዳለብን አንድ ህብረተሰብ ካልነቃ ካልተደራጀ እና ራሱን ካላወቀ አለ አይደለም ግለሰቦች ወይንም ድርጅቶች እየተነሱ እንደፈለጋቸው የሚያደርጉበት ሁኔታ ይፈጠራል ማለት ነው። ከእንግዲህ ከፖለቲካ ጋር ተያይዞ መዓት የሚነሱ ነገሮች አሉ። ለምሳሌ ኢኮኖሚክ ጥያቄን በሚመለከት በአገራችን ውስጥ የኢኮኖሚክ ቲዮሪ አልፈለገም። ልክ እንደ ሶስተኛው ዓለም ሀገሮች ብዙ ነገሮች ከውጭ የመጡ ናቸው እውቀት የሚባሉት እና እነዚህ ነገሮች ከውጭ መጥተው አንድ ወጥ የሆነ አስተሳሰብ ህብረተሰቡን ሲያምስ እናያለን እና ሌሎች አማራጭ ነገሮች እንደሌሉ በኢኮኖሚክ ቲዮሪ ውስጥ ለምሳሌ የተለያዩ ቲዮሪዎች አሉ። በፖሊሲም ደረጃ የተለያዩ ፖሊሲዎች አሉ። ግን አሁን አንድ ወጥ ፖሊሲ ተግባራዊ ሆኗል ባለፉት 35 ዓመት በተከታታይነት ይህንን ለማወቅ ምንድነው እሱ የገንዘብን ዲቫሉዌሽን ወይም ገንዘብ ከዶላር ጋራ በተከታታይ ዝቅ ያለበትን ሁኔታ ስንመለከት ምንድነው የሚያሳየው አንድ ወጥ አስተሳሰብ የበላይነትን የተቀዳጀበት ከዚህ ሌላ አማራጭ የለም ብለን የወሰንነው የተገነዘብንበት ሁኔታ አለ ማለት ነው እና ይሄ ነገር ለምንድነው ቻሌንጅ የማይሆነው እና የትኞቹ ሀገሮች ናቸው እስካሁን ድረስ በተከታታይ 35 ዓመታት በሙሉ ገንዘባቸውን ከዶላር ጋር ሲወዳደር በየጊዜው ዲቫሉዌት እያደረጉ ህዝባችንን ጭንቀት ውስጥ የከተቱት እና ምንድነው ፊክስድ በሆነ መልክ አለ አይደለም የኢትዮጵያ ገንዘብ ለምሳሌ በአፄ ኃይለ ሥላሴ ዘመን $1 ለመግዛት ከ50 የኢትዮጵያ ብር ከ50 ሳንቲም አቅርቦ ነው የሚገዛው። በደርግ ጊዜ ደግሞ 2.07 ነበረ። በዚህ መልክ ለምን አይቀጥልም? ምክንያቱ ምንድነው እሱ እና ገንዘባችንን ከዶላር ጋር ስናወዳደረው ዝቅ በማድረጋችን ወይም ዲቫሉ በመደረጉ ምን ነገር ተገኘ? ኢትዮጵያ
ሀብት አፈራችሁ ወይ? ኢንዱስትሪዎች ተተከሉ ወይ? የስራ መስክ ተስፋፋ ወይ? ምክንያቶቹ አይታወቅም። ወይንም ኢትዮጵያ የምታመርታቸው ነገሮች ወደ ውጭ የምትልካቸው ነገሮች ናቸው። በብዛት የመላክ እድሏ ከፍ አለ ወይ? ይሄንን የሚጠይቅ የለም። ግን ዝም ብለን ብቻ በተከታታይ ዶላር እንትን የኢትዮጵያ ብር ከዶላር ጋር ሲወዳደር ዝቅ እያለ እንዲመጣ እናደርጋለን። እንግዲህ ይህንን የሚያደርጉት ደግሞ ኢኮኖሚስት ነን የሚሉ ናቸው። እና በአጭሩ ምንድን ነው እሱ ልክ አማራጭ እንደሌለ ነገር አንድን ነገር እንደ ዶግማ ወስደን በዛው ላይ እንቀጥላለን ማለት ነው። እና የፖለቲካንም ኮንሴፕት ስንመለከት በዚህ መልክ ነው እስካሁን ድረስ ይሄን ነው ማለት ነው። እና ስለዚህ ነገሩን ጠለቅ ብለን ማየት እንዳለብን መገንዘብ ይኖርብናል። ወደፊት እንግዲህ ይህንን ፖለቲካን፣ ኢኮኖሚክ፣ ማህበራዊ ጥያቄዎችን በሚመለከትና ዘርዘር ባለ መልክ አለ አይደለም ለማቅረብ ሞክራለሁ። ሌላው እንግዲህ ደግሞ በዓለም አቀፍ ደረጃ የሚነሱ ውዝግቦች እኛን የሚመለከቱ ነገሮች አሉ። ሳናውቀው ሳንወደው በደንብ ሳይጠና ከአንዳንድ አገሮች ጋር የማያስፈልግ አይደለም የጠበቀው ግንኙነት ፈጥረናል። ይሄ ደግሞ በአገራችን ላይ ከፍተኛ አሉታዊ ተጽዕኖ እንትን አሳድሯል። የቀውሱም አንደኛውና ዋነኛው ምክንያት ሊሆን ችሏል። እና እንግዲህ ምንድነው እሱ ከረጅም ጊዜ ጀምሮ ከአሜሪካን ጋር ያለን ግንኙነት ማለት ነው። ከአሜሪካን ጋር የጥንታዊ ግንኙነት ያላቸው ሀገሮች በሙሉ ሰላም ያገኙበት፣ ጠንካራ ኢኮኖሚ የገነቡበት፣ ጠንካራ ማህበረሰብ የገነቡበት፣ ጠንካራ ባህል የገነቡበት ሁኔታ የለም። እና አብዛኛዎቹ ሀገሮች በሙሉ ፈራርሰዋል። እና በጣም የተወሰኑ ሀገሮች ብቻ ናቸው ፈቃድ ያገኙት እንደ ጃፓን፣ እንደ ደቡብ ኮሪያ ወዘተ፣ ታይዋን እስከተወሰነ ደረጃ ድረስ ወዘተ ወነ ሲንጋፖር። ግን ወደ ኢትዮጵያ ስንመጣ እና ይህን ያህል ዓመት የብዙ ዓመታት ግንኙነት ያላት ሀገር ያውም ትልቅ ከአንድ ጋሻ መሬት በላይ ኤምባሲ መቀመጫ የተሰራበት ሀገር እና እዛ ላይ ተቀምጦ በሀገራችን ምድር ላይ እየተዝናና ስንትና ስንት ተንኮሎች እየተሰሩ ይህን አይነት ቀውስ እንዲፈጠር ዋናው እና አንደኛው ምክንያት ሊሆን ይችላል ማለት ነው። እና ውስጥ ለውስጥ የሚሰሩ ነገሮች አሉ። እና ይህንን እንደ አለ አይደለም ድንጋጌ ተቀብለነዋል ማለት ነው። እና በዚህ መልክ መሄድ አለብን ብለን ወስነናል ማለት ነው። እና ይሄ ነገር በዚህ ከቀጠለ ኢትዮጵያ የምትባለው ሀገር ለኢትዮጵያ ልትኖር አትችልም ማለት ነው። ህዝባችንም እየተዋከበ ይኖራል ማለት ነው። እና ጠንካራ ባህል የሚተሳሰርና በተለይም ደግሞ ተከታታዩን ትውልድ ለሀገሩ ተቆርቋሪ የሚያደርገው ባህላዊ ሁኔታ ልንፈጥር አንችልም ማለት ነው። እና ከዚህ አንጻር ነው ማየት ያለብንና ብዙ ነገሮች ሳናስባቸው ወሰናቸውና ተግባራዊ ያደረግናቸው ነገሮች አሉ። እና ለማንኛውም እንግዲህ በዛሬ መልእክቴ በዚህ ላይ ላብቃና በየሳምንቱ አንዳንድ አርዕስቶችን እየወሰድኩ ያው ሰፋ ያለ ገለጻ በማይሰለች መልክ ለማቅረብ እሞክራለሁ። እንግዲህ አዳማጮች፣ ተመልካቾች ይህንን የዩቱብ ቻናል በተከታታይ እያዳመጣችሁ ያው ድጋፍ እንደምትሰጡኝ ተስፋ አደርጋለሁ። ብዙ ተመልካቾች እና አዳማጮች ሲገኙ በተከታታይ መስራት ይቻላል። እና እንዳልኳችሁ ብዙ ነገሮችን ስለምሰራ እና በተለይም ጽሁፍን የሚመለከት የራሴም ኑሮ አለኝ እና ለሁሉም እንግዲህ አትኩሮም መስጠት አለብኝ ማለት ነው። ይህንን ለማድረግ ደግሞ የግዴታ የእናንተ ድጋፍ ያስፈልጋል ማለት ነው። ከእናንተ የሚጠየቅ ገንዘብ ሳይሆን ይህንን ላይክ ማድረግ አይደለም ሼር ማድረግ እና ሌላው ደግሞ ደንበኛ መሆን እና እነዚህ ነገሮች ገንዘብ የሚጠይቁ አይደሉም። እና ምክንያቱ አልገባኝም። ቀደም ብዬ እንደነገርኳችሁ መዓት ወደ 37 እሾች አዘጋጅቼ እነዛን በተከታታይ የሚከታተል ስላልነበረ የሚያዳምጥ ስላልነበረ ተስፋ በመቁረጥ ነው አንደኛው ላቋረጥ የተገደድኩት። እና ለማንኛውም ወደፊት አይደለም በጉጉት እንደምትመለከቱ እንደምታዳመጡና ከዛም ደግሞ የማያቋርጥ ድጋፍ እንደምትሰጡኝ ተስፋ አደርጋለሁ። እስከሚቀጥለው ዝግጅቴ ድረስ አመሰግናችኋለሁ። ጤንነታችሁን ጠብቁ እላለሁ።